Amanati natwat shakkitote kafecho ekeno qoton bekkibot qotonocho nativaro kopiyesha betigano ikomona bashidochi ibare bareyo bibenona machakote gishogo ikochito borohada ogebetu bogebaro betenocho mashike wa mobu machete morido ramadano mochindo ሰላም ጤና ይስጥልን ክብራትና ክብራን የከፋ ቴሌቪዥን ተከታታዮች እንኳን ለ2017 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ በዓላት ሲቃረቡ ማዕድ ማጋራት ወይም ለሌሎች ስጦታ መስጠት የተለመደ ነው። የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ማዕድ ማጋራትን በተመለከተ ያስጀመሩ ምሳቸው ናቸው። በርካታ የማዕድ ማጋራት ሁነቶች እንግዲህ በየበዓላት እየተደረጉ እዚህ ደርሰናል። ከዚህ ለየት ያለ በበዓል የተሰጠ ስጦታን የተመለከተ አንድ ዝግጅት ነው ወደ እናንተ ይዘን የምንቀርበው። በዓሉ እንግዲህ የፍቅር በዓል ከመሆኑ አንፃር ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሙቶ ተነስቶ ዳግም ደግሞ ትንሣኤውን ያየንበት እንዲሁም ለዓለም ለሰው ልጆች መድኃኒት የሆነበት በዓል ከመሆኑ ጋር ተያይዞ ፍቅርን የገለጸበት መሆኑን በማሰብ እንግዲህ ሌሎች ወንድም እህቶች ለእናቶች ፍቅራቸውን የገለጹበት ዝግጅት ነው አሁን ይዘን የቀረብነው። ከዝግጅቱ ጋር ምህረት ብርሃኑ አብሬያችሁ ቆይታ አደርጋለሁ። ፕሮግራሙን በመምራት እንዲሁም በማዘጋጀት ማለት ነው። ሌሎች የስቱዲዮ ባለሙያዎችም ይህ ፕሮግራም በአማረ መልኩ ወደ እናንተ እንዲደርስ አሻራቸውን እዚህ ፕሮግራም ላይ ያበርክተዋል ማለት ነው። የካሜራ ባለሙያዎች ደግሞ ኤልያስ ኢማምና በላቸው ባሮ አብረውኛሉ። ዝግጅቱን እንድትከታተሉ ጋብዛለሁ። ከኔ ጋር ተመልሰን እንገናኛለን። መልካም በዓል። ደከመን ሰለቸን ሳትሉ የምታገለግሉ ታላላቅ እናቶቻችን እንኳን አደረሳችሁ እንኳን አደረሰን። ያው የአንዳንዴ እንደዚህ አይነት ነገር ላይ ስንገኝ የመጀመሪያ ትልቅ ነገር የሚሆነው ሐሳብ ነው። ሐሳብ ከምንም በላይ ያው ብዙ ስራዎች ተሰሩ ተብሎ ስራዎችን ልናደንቅ እንችላለን። ለስራዎች ለየትኛውም ስራ ለክፉም ይሁን ለደጉ ስራ መነሻ የሚሆነው ሐሳብ ነው። ሐሳብ ደግሞ ከበርካታ ሰዎች አይፈልቅምና ከተወሰኑ ሰዎች ነው የሚፈልቀው። ለዚህ በተለይ በይሄን ሐሳብ በማፍለቅ ክብርት ወይዘሮ ጽዮን ታዬ የኛን ከተማ ከሚደግፉ የዞን አስተባባሪ ኮሚቴ የዞኑን መዋቅር ተከፋፍለው ይደግፋሉና ክብርት ወይዘሮ ጽዮን የኛን ከተማ ከሚደግፏቸው መዋቅሮች አንዱ የኛ ከተማ ነው። ይሄን ሐሳብ በሆነ አጋጣሚ በእናቶች መድረክ ተገኝታ ባየችበት ሰዓት ይሄን ካየች በኋላ ያመጣችው ሐሳብ ነው ወደዚህ የተሰበሰበንና ለዚህ ለታላቅ ሐሳብ ላፈለቀች እህታችን ምስጋና ቤተሰብ በቅድም እንደተቀመጠው እንደ ከተማችን ተጨባጭ ሁኔታ እነዚህ ታላላቅ እናቶቻችን ትልቅ ስራ ነው የሚሰሩት። ዝቅ ብሎ የሚሰሩት ግን ትልቅ ስራ ፋይዳ ያለው በመሆኑ እኛም የመንግስት ደሞዝ ጭማሪ መምጣቱን ተከትለን እነዚህ እናቶችን እና ሌሎች በኮንትራት የሚያገለግሉ ሰራተኞቻችን ከዚሁ ከመንግስት መመሪያ መነሻ በማድረግና የወቅቱን ኑሮ ውድነት መሻገር እንደማያስችል የነበሩበት እውነት ለመናገር በጣም ትንሽ ደሞዝ ነበረ። ምናልባት ካልተሳሳትኩ 1000 አልገባም 700 እና 800 ማለት ነው። ይሄን ወር አገልግሎ ዝቅ ብሎ አገልግሎ ይሄ ደሞዝ በጣም ትንሽ በመሆኑ በአዲሱ የገባው ወደ 4700 አካባቢ ነው ያደገው። ይሄን ከየካቲት ወር ጀምሮ
እነሱም ሌሎች እንደዚህ በኮንትራት ያሉ እንዲያገኙ ካቢኔ ወስኖ ይሄ ደሞዝ ወደዚህ እንዲሻገር ተደርጓልና ይሄ ደግሞ ይሄን በዛ ይሄ እዚህ ደረጃ ላይ በመድረሳቸው ባዘጋጁት ፕሮግራም ላይ ተገኝታ ነው ክብርት ወይዘሮ ጽዮን ያሁኑን ሐሳብ ያመጣችውና ይሄን ሐሳብ በማምጣት ደግሞ እሷ የታያት ነገር ነበር በሰዓቱ። ያው ሐሳቡ የተገናኘንበት ዋና ዓላማ እኔ ያለሁበት ፓርቲ ሰው ተኮር ነው፣ ዝቅ ብሎ የሚያገለግል ነው። ሰው ተኮር ሆነን ስንሰበሰብ ደግሞ እንደዚህ ፍላጎት ያለን ሰውን ዝቅ ብሎ የማገልገልን ዋጋ ምናይ የምንረዳ ሰዎች ተባብረን እንደዚህ ከፍ ማለትን በጋራ መዋልን ያው ፈጣሪም ያድላልና እንዳልኩት ፓርቲያችን ሰው ተኮር ስለሆነ ዝቅ ብሎ የሚያገለግሉ እናቶችን መርዳት ማገዝ እኛም ፓርቲያችን ያለማመደን ነው። እንደ ከተማችንም እንደ ዞናችንም ባለፉት ጊዜያቶች እየተደጋገፍን ቆይተናል። ባለፈው በተገናኘንበት አጋጣሚም እናንተ ዝቅ ብላችሁ በጠረጋችሁት መንገድ ቢሮአችን ያሉ ጽዳቶች ዝቅ ብለው ባጸዱት ነው እኛ ገብተን አገልግሎት የምንሰጠው መንገዱ ላይ የምንሄደው። ስለዚህ እናንተን ባለፈው ብቻ ሳይሆን ከዛ በፊትም ሳይ ለምትሰሩት ስራ ሌላ ማድረግ ባንችል እንኳን እናመሰግናችኋለን፣ የእናንተ ዋጋ ይገባናል የሚለውን ሁሌ እንበል የሚል ሐሳብ አለኝና ይሄን ሐሳቤን ለስራ አስኪያጁ በረከት ነግሬው ነው። እናንተ ደግሞ ያስተማራችሁን ብዙ ምንሰጣቸው ሰዎች አሉ። ሰው እየተሰጠው አያመሰግንም። ቅድም ክቡር ከንቲባው ሲገልጹ ደሞዛችሁ ከፍ ስላለ ልታመሰግኑ ደሞዛችሁ ከፍ እንዲል ያስተባበሩ አካላትን በጠራችሁ ሰዓት ነው የተገኘሁትና ቀድሞም የነበረኝ ምኞት ፍላጎት አለ ያለት ሳያችሁ እናንተ በደስታችሁ ቀን ስትሰበሰቡ ብትችሉ አምራችሁ ደምቃችሁ ነው የምትገኙት። እናንተ ያገኛችኋትን ሁሌ የምትወስዱት ለልጆቻችሁ ነው። በዓል ነው ተሰብስበን ስናከብር ብር ቢሰጣችሁም ከኔ በላይ ብላችሁ ለልጆቻችሁ ነው የምትሮጡት፣ ለቤታችሁ ጉድለት ነው የምትሄዱት። ስለዚህ ይሄ የጥንካሬ ምሳሌነታችሁ ዝቅ ብሎ የማገልገል ምሳሌነታችሁ አስተምሮኛል ያኔ። ስለዚህ ለኔ ሳይሆን ለልጆቼ ለኔ ሳይሆን ለሀገሬ የሚለውን ከናንተ ተምሬያለሁ። ምናልባት አንዳንዴ እንደዚህ የበዓል ሲመጣም ሰው መጠየቅ በተለይም በብልጽግና ፓርቲ አሁን ሰው ተኮር ፓርቲ ከመሆኑ ጋር ተያይዞ አቅመ ደካሞችን እና ጧሪ ያጡ ሰዎችን የመደገፍ ልዩ ባህሪ ያለው ፓርቲ ነው ፓርቲያችን። ከምንም በላይ ችግርተኞችን አስቀድሞ ያያል፣ ችግርተኞችን ይረዳል። ይሄን ስንረዳ ግን ይሄ በዓል በመጣ ቁጥር ሰዎችን ጠርተን የሆነ ነገር እናርግላችሁ እያሉን የሆነ በዓል መዋያ መስጠት የተለመደ ነው። አሁን ከዛ ባለፈ ይሄ የተሰጠን ቢሆን ቢያንስ በዓል ጊዜ አልባሳት ያስፈልጋቸዋል ብላ ይሄ ለሚያስፈልግ ነገር ማን ያስተባበር ሀብቱን ከየት እናገኝ ሲባል ደግሞ ሐሳብ መጥቶ ምናልባትም የኛ ከተማ አስተዳደር የምክትል ከንቲባና የገቢዎች ኃላፊ አቶ ፍሮ ገቢ ሴክተር ይመራል ከነጋዴዎች ጋር ከስተመር ሆኖ ይገናኛሉና የከተማ ነጋዴዎችን በማስተባበር ብናገኝ ተብሎ በጎ አድራጊዎች ያደረጉት በጎ አድራጎት ነው ወደዚህ ተግባር ያመጣውና ይሄን ላደረጉ አካላትን ምስጋና ብትሰጡ በጎ አድራጊዎች ስለሆኑ። ከዛ ባለፈ የኛ በእኛ ደረጃ አሁንም አንዱ የመጣው የክብርት አሁንም ሐሳቡ የክብርት ወይዘሮ ጽዮን ነው። ይሄን አልብሰን ስናበቃ ከፊት ለፊት ያለው በዓል ነው። ኪሳቸው ባዶ ሆኖ አሁን በባዶ ቤት ገብቶስ ምን እንዴት የሆነ ትንሽም ቢሆን ምን ይሻላል የሚል ነገርና ከተማ አስተዳደሩ ለዚህ አንድ የሆነ ነገር ቢፈልግ ተብሎ ነበርና ያሉን እናቶቻችን 30 እናቶች ናቸው። 30 እናቶች በበዓል መዋያ ደግሞ ከከተማ አስተዳደሩ በየግላቸው አንዳንድ ሺህ ብር ከነገ ጀምሮ እንዲያወጡ እንደ ከተማ አስተዳደር ለግሰናል። ግን ደግሞ ቢያንስ እኔ ሐሳብ አለኝ ሐሳቤን ከሌሎች ላካፍልና ለኔ ሳይሆን ለልጆቼ ብለው የሚያስተምሩ እናቶችን እኛም ለኔ ሳይሆን ለሀገሬ ብለን እንድናገለግል እናንተ የሀገር የዞናችን የከተማችን ትልቅ አገልግሎት የምትሰጡ ዋጋ ያላችሁ ናችሁ ብዬ ሐሳቤን ለምክትል ከንቲባው ምናልባት እናቶችን ለበዓል ልብስ ብናለብስ እኔ ሐሳብ ነው ያለኝ፣ ገንዘብ የለኝም፣ ከመንግስት ካዜና የምናወጣው አይኖረንም ብዬው ሐሳቤን ሳያስጨርስ ነው ምንም ችግር የለም ብሎ ባለሙያዎቹን አስተባብሮ እዚህ ባይገኙም ወይዘሮ ትክክልና አቶ ጌታሁን ለበጎ ፍቃድ ቢሆንም ለበጎ ስራ ቢሆንም ሰው ፊት መቆም ይከብዳል። ይሄንን አላማ እነሱም ሳያቅማሙ ተቀብለው ነጋዴዎች ደጅ ዞረዋል። ኋላ የረዱ ነጋዴዎችን እናቀርባለን። ይሄን ብቻ አይደለም ለአቶ በረከትም ሐሳቡን ነግሬው እሱም አስተባብሮ ይሄ ብቻ አይደለም እነሳርዬ እዚህ ያሉ ሐሳቡን እንደሰሙ ያው እናንተ ልብስ ስትለኩ የደንብ ልብስ ነው የተባላችሁት ሰርፕራይዝ ልናደርጋችሁ ፈልገን ነውና በዝቅተኛ ዋጋ ደግሞ
ይሄን ሐሳብ ሁሉም ደግፏል። ሰርተው ያበረከቱ ወጣት ልጆች አሉ። እነሱን ኋላ እናመሰግናለን። ሐሳባችን ስለተሳካ ደስ ብሎናል። ይሄንን ደግሞ ዋጋ ሰጥተው አክብረው ትክክል ነው ዝቅ ብለው የሚያገለግሉን እናቶች ስላሉ ነው። ዝቅ ብለው የሚያጸዱልን ጽዳቶች ስላሉ ነው። እኛ እየሰራን ያለነው ብለው ሐሳባችንን ተቀብለው እናንተን አክብረው የዞናችን አስተዳዳሪ እዚህ ተገኝተዋል። ስራ በጣም ትልቅ ነገር ነው፣ ክብር ነው። ስራ መናቅ አስፈላጊ አልነበረም አይደለምም። አንዳንዶቹ ባለማወቅ ስራን በመናቅ የተለያየ ቦታ ላይ የሚሄዱ የተለያየ ቦታ ላይ የሚወድቁ አካላት አሉ። ነገር ግን ከትንሽ ተነስቶ ወደ ትልቅ መውጣት የሚቻል ነውና ይሄን እናንተ ያው እድሜ ገድቦናል ሌላ ነገር ሳትሉ በተባለው ስራውን እየሰራችሁ ከተማችን ንጹህ እንዲሆን የተቻላችሁትን ጥረት እያደረጋችሁ ነው ያላችሁትና ለዚህ ትልቅ አክብሮት አለን። እጅግ በጣም አድርጌ እኔም አመሰግናለሁ። ከዛ ተነስቶ ደግሞ የከተማ አስተዳደሩ አይቶ እነዚህ እናቶች እየደከሙ ናቸው። አሁን የወቅቱ ዋጋ እጅግ በጣም ውድ ነው፣ ኑሯቸውን ያናጋል። ስለዚህ አቅማችን በፈቀደ መልኩ የተወሰነ ማሻሻያ ማድረግ መቻል አለብን፣ መጠየቅ አለብን በማለት የከተማ አስተዳደሩም ላደረገው ድጋፍ ማሻሻያ ከተማ አስተዳደሩና ካቢኔዎቹን እጅግ በጣም አድርጌ አመሰግናለሁ። እንግዲህ በተደረገው ፕሮግራም እንግዲህ ሀሳብ ነው ዋናው። አንድን ሀሳብ አንድ ሰው ያነሳና ለብዙዎች ያጋራል። የምነሳው ሀሳብ ከአንድ ሰው ተነስቶ ወደ ብዙዎች ሄድና ተቀባይነትን ሲያገኝ ትልቅ ነገር መስራት የሚችልበት ሁኔታ ነው ያለው። እንግዲህ በሀገራችንም ደረጃ ጠቅላይ ሚኒስትራችን አንድ ሀሳብ ያወጣሉ። ለምሳሌ ደከሙትን አቅመ ደካሞችን መርዳት አለብን፣ ቤታቸው መስራት አለብን፣ መጠገን አለብን የሚለው ከሳቸው የተነሳ ሀሳብ ነው። ዛሬ በሀገራችን ደረጃ በጣም ተስፋፍተው ብዙ እናቶችን፣ ብዙ አባቶችን፣ ብዙ የደከሙትን እርስ በርስ ተደጋግፈን ቤታቸውን እየጠገን እየሰራን ያለንበት ሁኔታ ነው ያለውና ልክ እንደዚሁ ደግሞ ወይዘሮ ጽዮን እነዚህን እናቶች ተግባራቸው ድካማቸው ለኛ አራያ ነው፣ ትልቅ ምሳሌ ስለሆነ ወደፊት የሚመጣውም ትውልድ ከነሱ ይማራል። ስለዚህ ማየት ማሰብ የሚችልበት ሁኔታ ሊሆን ይሻላል በሚል ላቀረቡት ሀሳብ እሳቸውንም ልባዊ ምስጋና አለ። ሀሳባቸውን ተረክቦ ደግሞ እናቶ ፍሬው እናቶ በረከት የተለያዩ አካላትን በማስተባበር ለነዚህ እናቶች ተገቢውን ክብር መስጠት ቢያንስ እውቅና ቀላል አይደለም፣ እናመሰግናለን የሚል ነገር ቀላል አይደለም። ሌላው ነገር ብዙ ላይሆን ይችላል። ምስጋና በራሱ ትልቅ ነገር ነው። መመሰጋገን አለብን የሚል ፕሮግራም እንዲዘጋጅ የሚችልበት ሁኔታ እንዲኖር እነሱም ሌሎች አካላት ለዚህ ነገር እጃቸውን የዘረጉ አካላትንም እጅግ በጣም አድርጌ ከልብ አመሰግናለሁ። ስራችሁ በጣም ጥሩ ነው። ያው በርትታችሁ ወደፊትም ስሩ። በርትታችሁ በሰራችሁበት ሰዓት የከተማው አስተዳደርን መንግስትም ከጎናችሁ ነው የሚሆነው። እንደየአቅማቸው ወደፊት መሻሻል የሚችል ነገር ካለ ወደፊት እያየ ማሻሻል የሚችልበት ሁኔታ ይኖራል። አቅም በፈቀደ መልኩ ድጋፍ ይደረጋል። ልብስ ተዘጋጅቷል፣ የበዓል ልብስ ተዘጋጅቷል። እነሱን እያመሰገን ምናልባት ከንቲባው እንደው ባዶ ልብስ ምን ያደርጋል አንዳንድ ሺህ ብር ወስደው የሆነ ሽንኩርት ምናምን መግዛት የሚችሉበት ሁኔታ ቢኖር ይሻላል በሚል አስበው ነው የመጡት። እኔ ደግሞ እንደዚህ አይነት ቅድመ ዝግጅት ስላላረኩ የእሳቸው ሽንኩርት የሚገዛ ከሆነ እኔ ደግሞ አንዳንድ ሺህ ብር ከራሴ መስሪያ ቤት ተጨማሪ ለዶሮ መግዣ የሚሆን እንግዲህ መልካም በዓል ይሁንላችሁ። ዋማናቲ ናቶች ሻቂቶቴ ካፈቾ ለከኖ ቆጮን በኪቦት አንደኛ ሙባረክ ሃይረዲን 20 ሺህ ብር፣ ፍሬውን ወንድሙ 10 ሺህ ብር፣ ፍሬወት ከበደ 10 ሺህ ብር፣ ዘላለም ግዛው 20 ሺህ ብር፣ ጥላሁን መንገሻ 10 ሺህ ብር፣ አድማሱ አምባው 10 ሺህ ብር፣ ሽፈራ ወልዴ 10 ሺህ ብር፣ ኃይለ ልዑል ጌታ 17 ሺህ ብር እና ዙበይዳ ሐሰን 3 ሺህ ብር እና በጣም እናመሰግናለን። ዋማናቲ ናቶች ሻቂቶቴ ካፈቾ ለከኖ ቆጮን በኪቦት ቆጮኖቾ ናቲባሮ ኮፒየሻ ቤቲጋኖ ኮሞና ባሽዶቺ ኢባሬኢ ባሬዮ ቢቤኖና ማጫኮቴ ጊሾቦ
boro hada oge betu boge baro bete nocho wageba mashike wa mobu machete morido ramadano mochindo yukochito ochobete nobolecho opesha dambewa ochobete nobolecho opesha dambewa kanona tiketo gadechi ogeba atero akile arafo madeka ingicho yochiche ikocha barebe madati choroto makajo chumbiwo baro kopiyesha betigano ikomona bashiduchi ebare bareyo gibenona machakote kisho እናቶቹ በተሰጣቸው የበዓል ስጦታ ምን እንደተሰማቸው ከነሱ አንደበት ተከታትለን እንመለስ። ሀናት ወደ ታሪኮ በቀት ወደ ታሪኮ ታይዲሞና ዳነት ወደ ኢዲሞ ኢቶሽች በባ ዳምቤ ጉሞቱ ነረ ወደ ኢዲሞ ኢቶሽች በባ ደቺ ሾዎቱ ነረ ወደ ኢዲሞ ኢቶሽች በባ ዱሚ ቀዶቱ ነቦተነ አርደ ቀዶቱ ናዮት አርደ ቀዶ ሾሎነ ዱሚ ቀዶቱ ነረ ሞር በቦት ኢቶሽሺቶን ቶክሬ ኢቶሳጅቶን ቶክሬ ኢቶሽ ቤቶን ቶክሬ ኢቶ ጉኑቾን ቶክሬ ጋባ ታሪኮን በሸፈተን ጎንደ ታሪኮን በሻውት ጎንደሺ ጎና ከቻዮት ጎንደሺ ጎና ደናዮት ኢቶሽ ኖኔቺ ኤኖጌጂ አመት ባሎን ነው ኢቶጌ ኖብሾ ጌጃኖ ኖገ ኖጌጃኖ ነው ኢቶጌጂ ሰሞን ጌጂ ሚዲሞቶ ሲዳነባ ኢቶሽ ቡሻብሾች ኢቶበቸም ኢዲሞቶ ሲዳነባ እቺን እድሜ ልክ ለብሳለሁ ብዬ አላሰብኩም። ልጆችን ማሳድገው እኔ ነኝ። እንደገና 11 ልጄ አልፋ ዘንድሮ አቅሜ ሲያንሰኝ ትንንሿን ያስተማርኩ 11 ለአቁማለች። እቺን መቼ ለብሳለሁ አላልኩም። ሰማይና ምድር የፈጠረ አምላክ እናንተን እድሜ ልክ ያኖር። መድኃኔዓለም ክርስቶስ እናንተን ያኖር። ለኔ ህንጻ ቤት ሰርታችኋል። በቃ ይሄ ህንጻ ቤት ነው የሰራችሁ። የዛሬ እለቱ ልብስ አይደለም። እድሜ ልክ እድሜያቸውን ጸጋ አድርግ። ወልዳችሁ ይቀፉ ኑሮ እናንተ በቀኝ አምላኬ እርጀተናል ብላችሁ እሱን እስከምትማጸኑ ድረስ እግዚአብሔር ይጠብቃችሁ። መድኃኔዓለም ክርስቶስ ይጠብቃችሁ። ቅዱስ ሚካኤል ይጠብቃችሁ። ነው ያቢ ዋምናው አብቺ በለደ ቦዋ በግዞች ኤቦም አሸና ኦኔ ነው ሶ ቤት ነው ኖ ማሪ ዶገት ነው ቀቺ ቂታ አለት ነው ቀቺ ኤቢ ደረጆ ቦኖ በቾ የር ቦኖ ጂምባ የር ዋኔ ዳኔ በባ ቦኖ ቺ ብሺ ሾ ተማሪ ከያ ታቶና ሹኔ በባ የሆና ሹኔ በባ ዳኖና ሹኔ በባ ያ ኤቢ ነው በደቶች ኤቢ ቆረዶ ቀያኔ ማንጎ ቆረዶ ቀያ ታቹን ካን አሮቼ ሶልባጆ ከማታ አንዳን ታክሾን ተርቻ በቶ አሜና ቀተ ኢና ኖች ኡከቦቴ አቦና ሚጫተ አሜና ቀተ ኢ ታቶኖች ያንጥሎ ኢሜ ኢካዮ ኡኮ ኢሜ ኖ ጋበ ኖ ጨኖ ኖ ቦቶ ጨኖ ሹና አኖ ጌጪኔ ቢቶ ታኤቢ ኢኒ ታአምቢጀና ታዋሂዳና ቶ አራ ጉተና ቶ በዳ ታሆ የር ቶይቺምባ አሰባን ጎዶን ኢቶይቺምባ አሰባኒ ቡሾን ኢቶይቺምባ ተማሪ የኢቶ ቡሾ ከየ ዲሬታ ኢሚርቦት የከፋ ዞን የሴት አመራሮች ከቦንጋ ከተማ አስተዳደር መዘጋጃ ቤት የጽዳት ባለሙያ እናቶች ጋር ያከበሩት በዓልን ነው እንግዲህ እየተከታተልን ያለነው። እስኪ በበዓሉ ከነሱ ጋር ደግሞ አብረው በማሳለፋቸው ምን እንደተሰማቸው እህቶቻችንን እንጠይቃለን። እንከታተለው። ለኔ ዛሬ የተለየ ቀን ሆነ ለመናገር፣ ምክንያቱም ከብዙ ሰዎች ጋር እንውላለን፣ ለብዙ ሰዎች ስጦታ እንሰጣለን። ነገር ግን የዛሬውን ለየት የሚያደርገው
ከበታች አሁን ከምንላቸው አሉ ከሚባሉ ሰራተኞች የመጨረሻ የምንለውና ብዙን ጊዜ አስተውለን የማናያቸውን ግን ዛሬ ከነሱ ጋር ለበዓሉ በተለይ እንኳን አደረሳችሁ ብለን ውድ ስጦታ ሰጥተን በመዋላችን እኔ በውስጤ በእውነት እጅግ በጣም ደስተኛ ነኝ። ይሄን ሐሳብ ላመጡት እጅግ በጣም ትልቅ አክብሮት አለኝ። ምክንያቱም ሁላችንም በዓል ሲመጣ ያለን የሌለንን ለብሰን የሚበላውን አዘጋጅተን በቤታችን እንውላለን። ነገር ግን እነዚህ እናቶች በጣም ቢበዛ ለቤታቸው ፍጆታ እንጂ ለእንደዚህ አይነት ጌጥ ለእንደዚህ አይነት ነገር አስቦም አያውቁም። አሁን ላይ ግን ከኛ እኩል በዓሉን አክብረው ይውላሉ የሚል ሐሳብ አለኝ። ስለዚህ ይሄን ላሰቡት እጅግ በጣም እግዚአብሔር አክብርላቸው። በዓሉን ሲውሉ አስበው ይውላሉ የሚል ሐሳብ አለኝ። አንድ መናገር የሚፈልገው ምንድነው ሰዎች ሁሉ እኩል ናቸው። አሁን ብዙ የሚናገሩት አስተያየቶች አሉ። ስራ እኩል ነው። ስራ ካልናቅን ከላይ እስከ ታች ለምሳሌ አንድ የቢሮ ኃላፊ ቢሮ ካልጸዳ ቢሮ ውስጥ መግባት ትርጉም የለው። ሁላችንም ሲያጸዱ አበረታተን ሲያጸዱ ሃይዞ ብለን ብናልፍና ለኛም ይሄ ዛሬ ሲናገሩ ነበሩት ነገር ትምህርት ስለሆነ ብናበረታታቸው ጥሩ ነው የሚለውን እየነገርኩ አጋጣሚ የፋሲካን በዓል ምክንያት በማድረግ አብረን ይሄን በዓል ከነሱ ጋር በማክበሬ እኔም ደስተኛ ነኝ። እኔ የዛሬ ቀን በእውነቱ ለኔ ልዩ ቀን ናት ብዬ ነው የምወስደው። ቅድሚያ ያው እህቶቼ እናቶቼ የምትሆኑት እንኳን አደረሳችሁ እንኳን ደስ አላችሁ ማለት እወዳለሁ። ከናንተ ጋር ይሄን በዓል በማሳለፈ እጅግ በጣም ደስተኛ ነኝ። በእውነት በጣም ደስ ብሎኛል። እንድደምቃችሁ ተውባችሁ ከኛ ጋር በመሆናችሁ ለዚች ቀን ጓጓ ነበረ። ቀኑን እየቆጠርን ነበረ እኔና እህቴ ጽዮን እንደው መቼ ደርሶ ነው ይሄ ልብስ ለብሰው ደምቀው ምናያቸው የሚል ጉጉትም ነበረን። ስለዚህ ከመጀመሪያ ጅምሩ ላይ ስላለን በጣም ጓጉተን ነበረ። ዛሬ ሆኖ እናንተ ቀርባችሁ እንድደምቃችሁ ከኛ ጋር በመሆናችሁ እንኳን ደስ አላችሁ እንኳን አደረሳችሁ። ሁሉም እንወዳችኋለን። በዓል እንደመሆኑ እንግዲህ አንድ ቆንጆ የበዓል ገጠመኝ ተከታትለን በዚያውም የአውደ ዓመት ዜማ ተገባብዘን ከኔ ጋር ተመልሰን እንገናኛለን። በያላችሁበት መልካም በዓል እንዲሆን በድጋሚ ይመኛለሁ። ከዚህ ያደረሰን እግዚአብሔር ይመስገን። እኔ ገጠመኝ ብኖር እንዲሁ የፋሲካ በዓል ነበር። ከዛ ቤት ውስጥ በዋዜማው ዕለት የሚዘጋጃጀውን አዘጋጃጀንና አባቴ ሕፃን እያለው ዶሮ ሁሉም ነገር ከተዘጋጀ በኋላ ዶሮ ሊያርድ ነውና ፈልጉልኛል። እሺ ብለን እኛው ቆጥ ላይ ወጣው መስሎን እየፈለግን ሳለ ለካ ዶሮ ከቤት ጠፍቶ ጎረቤት ሄዷል ስንል እሱ ብላውን እያፋጨ ይመጣና ያዙና ስቶኝ ሲል ስንፈልገው ዶሮ የለም። እናቴ ወይኔ ጉዴ ተዋረድኩኝ ዛሬ ያለችና ከዛ ያንን ፍለጋ ስንሯሯጥ ዶሮ ዘሎ ለካ የተከመረ እንጨት ነበር። እንጨት ስር ገብቷል። ወይ አንተም መሞቻዬን አውቄ ተደበክ ነው እንዴ አለናኛ እየተሳሳቅን በዛ አጋጣሚ ያዘን። ከዛ ታረደ ረዳው። ክቡራን ተመልካቾቻችን እንግዲህ ከከፋ ቴሌቪዥን የበዓል ልዩ ዝግጅት ጋር አብራችሁን ስላላችሁ ደስ ይለናል። ምርጫችሁ ስላደረጋችሁን እንዲሁ ማለት ነው። በስተመጨረሻ እንግዲህ የበዓል መልካም ምኞት አለ። እሱን ደግሞ ተከታትለን እንመለስ። ለመላው የኢትዮጵያ ሕዝብ እንዲሁም ለባልደረቦቼ ለቤተሰቦቼ እንኳን አደረሳችሁ የሚል መልእክት አስተላልፋለሁ። በዓሉ መልካም ለእናንተ የሰላም የጤና እንዲሆንላችሁ እመኛለሁ። የዛሬ ቀን የደስታ ቀን ነው ብዬ ነው የምወስደው። እናቶቻችን ለዚህ ለኢትዮጵያ ክርስትና በዓል እንኳን አደረሳችሁ የሚል መልእክት ለማስተላለፍ ፈልጋለሁ። ቀን ለት ሳይሉ በዝናብ በፀሐይ በአቧራ እያሉ ሲጠርጉ ሲያጸዱ የቆዩት ለሀገራችን ሲሉ ለፓርቲያችን ሲሉ ለዚህ ላደረሱ ለዚህ ያበቁ እናቶቻችን እንኳን ለዚህ ለመላ ኢትዮጵያ ክርስትና በዓል አደረሳችሁ የሚል መልእክት ለማስተላለፍ ወዳለሁ። ከዛም አልፎ ይህም በዓል ስናከብር በዓሉ በዓል እንደሆን እናቶቻችንን እዚህ እንዲደምቆ እንደዚህ እንዲተውቦ እንዲውሉ ያደረጉልን የፓርቲያችን መሪ እህት ዓለም
የተከበሩ ጽዮን ታየን እጅግ ከልብ አርጌ አመሰግናለሁ። በመጀመሪያ ደረጃ እንኳን አደረሳችሁ እዚህ ያላችሁ እናቶች፣ በቴሌቪዥን የሚከታተሉን መላው የክርስትና እምነት ተከታዮችም እንኳን አደረሳችሁ። ይሄ በዓል ለኔ ያው ይሄን ሐሳብ ሳስብ ተሳክቶ እውን ከሆነ ልዩ እስካሁን በህይወት ኖሬ ካከበርኩት በዓል እንደዚህ አይነት ልዩ በዓል አክብሬ አላቅም ብዬ ነው ማስበው። ለኔ ልዩ በዓል ነው የዘንድሮ ፋሲካ። የሚመጣውም ከዚህ በእርግጥ ከተባበርን ከዚህ የበለጠ የተሻለ ይሆናል ብዬ አስባለሁ። ልዩ በዓል ነው። ልዩ ነው ምለው አንደኛ የጥንካሬ ምሳሌ የሆናችሁ እናቶች፣ ያው በዓል ሲሆን ሴቶች ላይ ብዙ የስራ ጫና አለ። እናንተ ደግሞ መንገድ አጽድታችሁ ከዛ በኋላ ቤት ገብታችሁ ሌላ ተጨማሪ ስራም ሰርታችሁ የበዓል ስራም ሰርታችሁ በጥንካሬ የምታከብሩ እናቶች ናችሁ። ስለዚህ ከነዚህ ከታታሪ እናቶች ጋራ ድካማችንን ረስተን እንድናከብር ከሚያደርጉ ምሳሌ እናቶች ጋራ በማክበር እጅግ በጣም ደስ ይለኛል። ቅድም እንዳልኩት ደግሞ እንደዚህ በበዓል ያው እናቶች እናንተ ለኔ ሳይሆን ለልጄ የሚለውን የምታስተምሩ ጠንካራ እናቶች ናችሁ። እኛ ደግሞ ከናንተ ለኔ ሳይሆን ለሀገሬን ተምረናልና እናንተን እንደዚህ እንድናስውብ ምኞታችንን ያሳኩልን ገንዘባቸውን የሰጡ የእስልምና እምነት ተከታዮችም አሉ፣ የክርስትና እምነት ተከታዮችም አሉ። ስለዚህ እነሱን እናንተን እንዲህ እንዳደመቁ እንደዚህ እንዳስደሰቱ ጸጋ ይልበሱ ብዬ እነሱንም አመሰግናለሁ። በቤታቸው ለነሱ መልካም በዓል ይሁንላቸው። አመሰግናለሁ። ለክርስቲያን እምነት ተከታዮች ኢትዮጵያውያኖች በሙሉ እንኳን አደረሳችሁ ላለው እኔን ወልዶኝ ለዚህ ላደረሱኝ ለወላጆቼ እጅግ በጣም እንኳን አደረሳችሁ። ደስ ብሎኛል። ለዚህ ለመብቃቴ ደስ ይበላችሁ ላለውኝ እዛ ደግሞ እንዲሁ በቦንጋ ዙሪያ አስተባብሮን እንዲያግጦን አውቦን አምሮብን እንድንኖር መልካም ስራ ለሰሩን ፍቅር እንደሸማ ልብሶን መልካም በዓል መልካም ጊዜ እንዲሆንልን እመኛለሁ። የተወደዳችሁ ተመልካቾቻችን እንግዲህ በዛሬው የበዓል ዝግጅታችን ከእናቶች ጋር ባደረግነው ቆይታ ቆንጆ ጊዜ ያሳልፋችኋል የሚል እምነት አለን። ፕሮግራሙን አዘጋጅቶ በማቅረብ ምህረት አብራኑ አብሬያችሁ ቆይታ አድርጌያለሁ። የካሜራ ባለሙያዎች ኤልያስ ኢማምና በላቸው ባሮ አብረውኝ ነበሩ። ፕሮግራሙን ዳይሬክት በማድረግ እስራኤል አለማየሁ እንዲሁም ሌሎች የስቱዲዮ ባለሙያዎች ፕሮግራሙ ባማረ መልኩ ወደ እናንተ እንዲደርስ የራሳቸውን አበርክቶ እዚህ ፕሮግራም ላይ አሳርፈዋል ማለት ነው። አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። በዓሉ የሰላም የጤና እንዲሆን ምኞታችን ነው። መልካም በዓል በያላችሁበት። ዋማናቲና ተወት ሻቂቶቴ ካፈጮ እከኖ ቆጮን በኪቦት Ocho nativaro kopiyesha betigano ikomona bashidochi ibare bareyo bibenona machakote gishogo Boro hada ogebetu boge baro bete nocho Wageba mashike wa mobu machete